የካርል ዩንግ የአርኪታይፕስ ጽንሰ ሐሳብ በዘመናዊው የስቶሪ አቀራረብ ውስጥ ተቀባይነትን በማግኘት ትልቅ ተጽዕኖ አሳድሯል። በዚህ ቪዲዮ እነዚህ አርኪታይፖች በታዋቂ ሂሮዎች እና ቪለኖች ላይ እንዴት ተጽዕኖ እንደሚያሳድሩና ለምን ታዳሚዎችን በጥልቅ ተመስጦ ውስጥ እንደሚከቱ እናያለን። አርኪታይፕ እና ስቶሪ። አርኪታይፕስ በአፈ ታሪኮች፣ ስቶሪዎችና ምስሎች የሚገለጹ በሰው ልጅ ስነ ልቦና ውስጥ በጥልቅ የተካተቱ የሰው ዘር ሁሉ የሚጋራቸው ምልክቶች ናቸው። በየትኛውም ጊዜና ባህል ውስጥ ብንሆንም ሁላችንም ላይ የምናስተውላቸው ተደጋጋሚ የባህሪ፣ የአስተሳሰብና የስሜት ፓተርኖችን ይወክላሉ። አርኪታይፕስ በጥንታዊ አፈ ታሪኮች፣ ፔይንቲንጎችና በመሳሰሉ የሥነ ጥበብ ሥራዎች ውስጥ ብቻ ሳይሆን በዘመናዊ ፊልሞች፣ ልቦለዶችና የቴሌቪዥን ተከታታይ ፊልሞች ውስጥ ይታያሉ። የሂሮ አርኪታይፕ። ሂሮዎቹ የፈተና ራስን የማወቅና የመለወጥ ጉዞ ይጀምራሉ። በጉዟቸውም ጠላቶቻቸውንና በውስጣቸው ያለውን ሻዶ ይጋፈጣሉ። በዚህ ጉዟቸው ከአላዋቂነት ወደ ብልህነትና ኃያልነት እንዲሁም ወደ ኃላፊነት ስለሚሸጋገሩ ጉዟቸው ሁለንተናዊ የማንነትና ትርጉም ፍለጋን ይወክላል። ከፊልም ስታር ዋርስ ላይ ያለው ሉክ ስካይዎከር የተባለው ገጸ ባህሪ ለሂሮ አርኪታይፕ ጥሩ ማሳያ ሊሆን ይችላል። ሉክ በበረሃ ፕላኔት ላይ ከልጅ ገበሬነት ጀምሮ ወደ ጋላክሲያዊ ጦርነት ውስጥ ገብቷል። ይህም የተዋጣለት ተዋጊ ሆኖ እንዲያድግና ለተቃዋሚው ህብረት ወገን የተስፋ ብርሃን እንዲሆን አስችሎታል። ሉክ በመንገዱ ላይ እንደ ዳርዝ ቬዳር ካሉ ውጫዊ ጠላቶች ጋር ብቻ ሳይሆን ውስጡ ካለው ከጨለማው ጎኑ ጋርም ተዋግቷል። ይህ ውስጣዊ ትግል ፍርሃታችንን የመጋፈጥና ከፍተኛውን መንገድ የመምረጥ የሰው ልጅ ጉዞን ያንጸባርቃል። ሌላኛው የሂሮ አርኪታይፕ ጥሩ ማሳያ የሚሆነው ሃሪ ፖተር የተባለው ካራክተር ነው። በዚህ ፊልም ሃሪ በዊዛርድ ዓለም ውስጥ ያለውን ልዩ ሚና ተቀብሏል። የቮልድሞርትን ጨለማ ኃይሎች ተጋፍጧል። እንዲሁም ውስብስብ ጓደኝነትን፣ ሐዘንንና የማንነት ቆሶችን አልፏል። በአቅሙ እርግጠኛ ካልሆነና ፍቅር ከራቀው ልጅነት ተነስቶ በራሱ የሚተማመን መሪነት ደረጃ የደረሰበት የዝግታ ለውጥ በችግር ጊዜ የራሳችንን የመለወጥ አቅም ያሳያል። ሻዶ አርኪታይፕ። ሻዶ አርኪታይፕ በማህበራዊ ግንኙነቶች ወቅት ልናሳየው ከምንፈልገው ምስል ጋር ስለሚጋጭ ከመተግበር ወይም የማንነታችን አካል ከማድረግ በመቆጠብ እንዲታይ የማንፈልገው የጨለመውንና የተደበቀውን ገጽታችንን ይወክላል። በተለያዩ ስቶሪዎች ውስጥ የሻዶ አርኪታይፕ እንደ ቪለን ሆኖ ይታያል። ይህም የሂሮውን ጉዞ የጨለመውን ጎን ያሳያል። እነዚህ የቪለን ገጸ ባህሪዎች ሂሮዎች የራሳቸውን ውስጣዊ ጨለማ እንዲጋፈጡ ያስገድዷቸዋል። በሲኔማ ታሪክ ውስጥ በጣም ታዋቂ ከሆኑ ቪለኖች አንዱ የሆነው ዳርዝ ቬዳር የሻዶ አርኪታይፕ ጥሩ ማሳያ ነው። በአንድ ወቅት ሂሮ የነበረው አናኪን ስካይዎከር በፍርሃት በብስጭትና በከባድ ፈተናዎች ተሸንፎ ወደ አስፈሪው ዳርዝ ቬዳርነት ተለወጠ። ዳርዝ ቬዳር የሉክ ስካይዎከር አባት መሆኑና በስቶሪው ውስጥ መገኘቱ የሉክ ስካይዎከርን ወደ ጨለማ ሙሉ ለሙሉ የመግባት እድሉ ጋር ተያይዞ ያለበትን ውስጣዊ ትግል ይወክላል። የሉክ ስካይዎከር ጉዞ አባቱን ማሸነፍ ብቻ ሳይሆን በራሱ ውስጥ ያለውን የጨለማውን ጎን መቆጣጠርም ጭምር ነው። የሻዶ አርኪታይፕ ሌላኛው ጥሩ ማሳያ ዘ ዳርክ ናይት ላይ ያለው ጆከር የተባለው ካራክተር ነው። ጆከር የባትማን ቀንደኛ ጠላት ሲሆን ትርምስን፣ ናይሊዝምንና የማህበረሰቡን ስርዓት አለመቀበልን ይወክላል። በዚህም ምክንያት የጆከር ድርጊቶች ባትማንን የራሱን የሞራል ህግ እንዲጠራጠር እንዲሁም በጀግንነትና በራሱ ያለ ህግ ፍርድ መስጠት መካከል ያለውን የደበዘዘ መስመር ለመለየት እንዲቸገር አድርጓል። እንዲሁም ይህንን መስመር እንዲጥስ ወደ ጫፍ ገፍቶታል። ጆከር ውስጣችን ያለው ጨለማ እንዲቆጣጠረን ከፈቀድን በሁላችንም ውስጥ ያለው አጥፊ የሆነ አቅም ምን ያህል ትልቅ ሊሆን ይችላል የሚለውን እንድንረዳ የሚያስታውስ ገጸ ባህሪ ነው። ሜንቶር ወይም እድሜው የገፋ ጠቢብ አርኪታይፕ። የሜንቶር አርኪታይፕ ሂሮው ጥበብን፣ ድጋፍንና ማስተዋልን እንዲያገኝ የሚያደርግና ለሚወስደው ተልዕኮ ቀናውን መንገድ የሚያሳይ ግለሰብ ነው። አብዛኛውን ጊዜ ሜንቶር አርኪታይፖች በዕድሜ የገፉ ጥበበኛ ገጸ ባህሪያት ሲሆኑ ለሂሮ መካሪና ተነሳሽነትን የሚፈጥሩ ግለሰቦች ናቸው። በዘ ሎርድ ኦፍ ዘ ሪንግስ መጽሐፍና ፊልም ውስጥ ያለው ጋንዳልፍ የተባለው ገጸ ባህሪ በጣም ታዋቂ ከሆኑ የሜንቶር አርኪታይፖች አንዱ ነው። ጋንዳልፍ እንደ ኃያል ዊዛርድነቱ ለፍሮዶ ባገንስና ለሌሎቹ የቀለበቱን ኃላፊነት ለተሸከሙት ሂሮዎች መመሪያን፣ ጥበብንና ጥበቃን ይሰጣል። ስለ ሚድል እርዝ ታሪክ ያለው ዕውቀትና ሰፊውን ምስል የማየት ችሎታው ሂሮዎቹ በጥርጣሬ ጊዜም ቢሆን በተልዕኮአቸው ላይ ጠንካራ ሆነው እንዲቆዩ አግዟቸዋል። የጋንዳልፍ መካሪነት ፍሮዶ ቀለበቱን ለማጥፋት ላለው ስኬት እጅግ ወሳኝ ነበር። በተመሳሳይ ኦቢዋን ከኖቢ በስታር ዋርስ ውስጥ የሉክ ስካይዎከርን የሜንቶርነት ሚና ይጫወታል። ኦቢዋን ከኖቢ ለሉክ ስካይዎከር ስላለው ኃይል ዕውቀት እንዲኖረው አድርጓል።
እንዲሁም ማንነቱን እንዲያውቅና የጀዳይነትን የመጀመሪያ እርምጃዎቹን አስተምሮታል። የኦቢዋን ከኖቢ መሞት በሉክ ስካይዎከር ጉዞ ውስጥ ወሳኝ ጊዜ ነበር። ይህም ሂሮ ያለ ሜንቶሩ ወይም ያለ አማካሪው መቀጠል እንዳለበትና የመጨረሻውን ፈተና ብቻውን መጋፈጥ ያለውን አስፈላጊነት ያሳያል። አኒማና አኒመስ አርኪታይፕ። አኒማና አኒመስ አርኪታይፕ በእያንዳንዳችን ስነ ልቦና ወይም ማንነት ውስጥ ያሉ የተቃራኒ ጾታ ገጽታዎች ናቸው። ይህም ማለት አኒማ በአንድ ወንድ ማንነት ውስጥ ያለ የሴትነት ገጽታ ሲሆን፣ በተቃራኒው አኒመስ ደግሞ በአንዲት ሴት ማንነት ውስጥ ያለ የወንድነት ገጽታ ነው። አኒማና አኒመስ በውስጣችን ያሉ የማንነታችን አካል ቢሆኑም በተለያዩ ስቶሪዎች ላይ በገጸ ባህሪያት ይወከላሉ። የዚህ አርኪታይፕ ገጸ ባህሪያት ሂሮዎች የተዳፈኑና ያላደጉ የማንነታቸውን ክፍሎች እንዲጋፈጡ የሚገዳደሩ የተቃራኒ ጾታ ገጸ ባህሪያት ሆነው በስቶሪዎች ላይ ይቀርባሉ። ቤል የተባለችው ቢዩቲ ኤንድ ዘ ቤስት ፊልም ውስጥ ያለችው ገጸ ባህሪ የአውሬውን አኒማ ተወክላለች። የቤል ብልህነት፣ ርህራሄና የሞራል ጥንካሬ አውሬውን የውስጥ ጨለማውን እንዲጋፈጥና ወደ ተሻለ የራሱ ስሪት እንዲሸጋገር አስችሎታል። አውሬው ከቤል ጋር የነበረው ግንኙነት ውጫዊ የአውሬ ማንነት ውስጥ ተቀብረው የነበሩትን የደግነትንና የተጋላጭነት ባህሪያት እንዲወጡና የውጫዊ ማንነቱ አካል እንዲሆኑ አድርጎታል። ቤል እንደ አኒማ አርኪታይፕነቷ ሰብአዊነቱን እንደገና እንዲያገኝና ረጋ ያለውንና ርህራሄን የተላበሰውን ተፈጥሯዊውን ጎን እንዲያዋህድ የሚረዳውን የሴት ኃይልን ትወክላለች። ታይታኒክ ፊልም ላይ ያለው ጃክ የተባለው ገጸ ባህሪ የሮዝን አኒመስ አርኪታይፕ ይወክላል። ሮዝ ነፃነት፣ ክሬቲቪቲ፣ ድፍረትና እውነተኛ ማንነትን የመላበስ ባህሪያትን የምታደንቃቸው ነገር ግን በራሷ ሕይወት ውስጥ ለመቀበል የምትታገላቸው ባህሪያት ናቸው። ጃክ እነዚህን ሁሉ ባህሪያት ይወክላል። ሮዝ ምንም እንኳን ብልህ ብትሆን እውነተኛ ማንነቷን በማፈን ሌሎች ሕይወቷን እንዲመሩ ፈቅዳ ነበር። ጃክ እንደ አኒመስ አርኪታይፕነት ሚናው በሮዝ ውስጥ እነዚህን ድብቅ ባህሪያት በማንቃት የራሷን የተሟላ ማንነት ለማዳበር ከሚያደናቅፉ ጨቋኝ የማህበረሰብ ፍላጎቶች እንድትላቀቅ ግፊት ማድረግ ነበር። ጃክ ፍርሃቷን እንድትጋፈጥና አደጋዎችን እንድትወስድ በተከታታይ ሞግቷታል። ከምታስበው በላይ አቅም እንዳላት በማሳየት ለሮዝ አቅም እንደ መስታወት ሆኗል። በውጤቱም ጃክ የሮዝን ውስጧ የተቀበረውን ጥንካሬና በራስ መተማመን በማንቃት ሙሉ ማንነቷን እንድታዳብር ረድቷታል። ታይታኒክ መርከብ ሲሰጥም ጃክ ሕይወቱን ለሷ ሲል አሳልፎ እስከ መስጠት የደረሰው የማይናወጥ ጀግንነቱ ሮዝ ለሕይወቷ ትልቅ ዋጋ እንድትሰጥና ለህልውናዋ እንድትዋጋ አስተምሯታል። ትሪክስተር አርኪታይፕ። የትሪክስተር አርኪታይፕ በተንኮለኛነት ሊተነበይ የማይችል በመሆንና ስርዓትን በማወክ ይታወቃል። ትሪክስተር ወይም አታላይ አርኪታይፖች ብዙውን ጊዜ የህብረተሰቡን ደንቦች ይቃወማሉ። ይህም ወደ ለውጥና እድገት የሚመራ ትርምስ ይፈጥራል። ይህ አርኪታይፕ ሂሮ በማህበረሰቡ ዘንድ ተቀባይነት ያላቸውን እምነቶች እንዲጠይቁና ጥርጣሬ ውስጥ እንዲገቡ ያስገድዳል። የማርቨል ሲኒማቲክ ዩኒቨርስ ውስጥ ያለው ሎኪ የተባለው ገጸ ባህሪ ለትሪክስተር አርኪታይፕ ዋነኛ ምሳሌ ነው። ሎኪ ታማኝነቱን በመቀየር ለአቬንጀሮችም ሆነ በአስጋርድ ውስጥ ውከትን ፈጥሯል። ነገር ግን ምንም እንኳን ተፈጥሮ አስቸጋሪና ነገራቶችን የሚያመሰቃቅል ቢሆንም ሎኪ በጣም የተወሳሰበ ገጸ ባህሪ አለው። በዚህም ምክንያት ብዙውን ጊዜ ለሌሎች ወሳኝ ግንዛቤዎችን ይሰጣል፣ እንዲሁም ሌሎች ማንነታቸው እንዲያድግ ያስገድዳል። በተለይም ወንድሙ ቶርን። የሎኪ ድርጊቶች ቶርን እንዲበስል፣ ኃላፊነት እንዲወስድና እንደ መሪ ሚናውን እንዲቀበል ገፋፍቶታል። ፓይሬትስ ኦፍ ዘ ካሪቢያን ላይ ያለው ጃክ ስፓሮ የተባለው ካራክተር ሌላኛው የትሪክስተር አርኪታይፕ መገለጫ ነው። ለመተንበይ የማይቻለው ባህሪው የአታላይነት ተፈጥሮና የማህበረሰቡን ደንቦች ችላ ማለቱ በዙሪያው ላሉት ሰዎች የማያቋርጥ ችግርን ይፈጥራል። ነገር ግን ብልሃቱና ድፍረቱ ብዙ ጊዜ ከመጡት ችግሮች ያድናቸዋል። የጃክ የተመሰቃቀለ ሕይወት ሌሎች እንዲላመዱትና አውት ኦፍ ዘ ቦክስ እንዲያስቡ ያስገድዳቸዋል። ይህም ለመገመት የሚከብዱና ለመሰቃቀሉ ሁኔታዎች አንዳንድ ጊዜ ወዳልተጠበቁ ድሎች ሊያመሩ እንደሚችሉ ያሳያል። አርኪታይፖች ተመልካችን ለምን ይማርካሉ? እነዚህ ገጸ ባህሪያቶችና ሁኔታዎች ጥልቅ ስሜትን በመፍጠር ውስጣችን ይቀራሉ። ምክንያቱም በመልካምና በክፉ አካላት መካከል የሚደረጉ ፍልሚያዎችን እንዲሁም ራስን የማወቅ ጉዞና በውስጣችን ያለው የብርሃንና የጨለማ እርቅን በማካተት ጥልቅ ፍርሃቶቻችንን፣ ምኞቶቻችንንና በሕይወታችን ያሳለፍናቸውን ሁኔታዎች ያንጸባርቃሉ። አርኪታይፕስ የኮሌክቲቭ አንኮንሸስ አካል ሲሆን ኮሌክቲቭ አንኮንሸስ የምንለው ደግሞ ሁሉም ሰዎች የሚጋሩት ስነ ልቦናዊ መዋቅር ነው። አርኪታይፖች ሁለንተናዊ የህይወት ልምዶችንና ስሜቶችን ስለሚያካትቱ በየትኛውም የዓለማችን ክፍልና ባህሎች ውስጥ ያሉ ታዳሚዎችን ተመስጦ ውስጥ ይከታሉ። አንድ ሂሮ መከራን ሲያሸንፍ፣
ቪለን ወደ ጨለማ ሲወድቅ ወይም ሜንቶር አቅጣጫን ሲያመላክት ስናይ ከጥንት የሰው ልጅ የህልውና ፓተርኖች ጋር እየተገናኘን ነው። እውቁ ሳይኮሎጂስት፣ ሳይኪያትሪስትና የአናሊቲካል ሳይኮሎጂ መስራቹ ካርል ዩንግ ኮሌክቲቭ አንኮንሸስ በጄኔቲክስ አማካኝነት ከአያት ቅድመ አያቶቻችን የሚተላለፍ የጥበብ አይነት እንደሆነ ያምናል። እንዲሁም ዓለምን የምናይበት መነጽር በመሆንና ንቃተ ህሊናችን ላይ ለሚገጥሙን ክስተቶች ትርጉም ለመስጠት አርኪታይፕስን እንደምንጠቀም ያምናል። አርኪታይፖች በአተራረክ ውስጥ የመቆየት ያን ያህል ኃይል የኖራቸው የሰው ልጆች ሁሉ የሚጓሯቸው ኤክስፔሪየንሶች በመሆናቸው ነው። በጣም የወደዳችሁት አርኪታይፕ የትኛውን እንደሆነ ከታች ኮመንት ላይ አሳውቁኝ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ አድርጉ። ለቻናሉ አዲስ የሆናችሁ ተመሳሳይ ይዘት ያላቸው ቪዲዮዎች በቀጣይ ስለሚኖሩ ሰብስክራይብ ማድረግ አትርሱ። በቀጣይ እስከምንገናኝ ቻው።